የሳምሰንግ ስልክ ተጠቃሚ ከሆናችሁ የግድ ማወቅ ያለባችሁ 3 ጠቃሚ ሴቲንጎችን ልንገራችሁ። ይህን ቪዲዮ የሆነ ጊዜ ሊጠቅማችሁ ስለሚችል ፌቨራይት ላይ አድርጉ። የመጀመሪያው ሴቲንግ የስልካችሁ ሳይድ በተን ደብል ታፕ ስታረጉ ፍላሽ ላይት ወይም ደግሞ የፈለጋችሁትን አፕሊኬሽን የምታረጉበት ነው። ይሄን ለማድረግ ወደ ስልካችሁ ሴቲንግ ትሄዳላችሁ። ከዛ በኋላ ወደ ታች ስክሮል በማድረግ ዲስፕሌይ የሚለውን ትመርጣላችሁ። እሱን ከመረጣችሁ በኋላ ወደ ታች ስክሮል ታረጉና ሳይድ በተን የሚለውን ትመርጣላችሁ። ከዛ በኋላ ደብል ታፕ የሚለውን ትመርጣላችሁ። እዛ ውስጥ ስትገቡ ዲፎልት ማድረግ ያለባችሁን አፕሊኬሽን ዝርዝር ያመጣላችኋል። የምትፈልጉትን አፕሊኬሽን መርጣችሁ ዲፎልት ማድረግ ትችላላችሁ። ሁለተኛው ደግሞ ስራ ላይ ሆናችሁ ስልካችሁ እየጠራ ካስቸገራችሁ ሚዩት ለማድረግ ስልካችሁን ስትገለብጡ ሚዩት ያደርግላችኋል። ይህንን ለማድረግ ደግሞ ወደ ስልካችሁ ሴቲንግ ትሄዳላችሁ። እዛ ከሄዳችሁ በኋላ ወደ ታች ስክሮል በማድረግ አድቫንስ ኤንድ ፊቸር የሚለውን ትመርጣላችሁ። እሱን ከመረጣችሁ በኋላ ሞሽን ኤንድ ጌስቸር የሚለው ውስጥ ትገባላችሁ። እዛ ውስጥ ከገባችሁ በኋላ ተርን ኦቨር ሚዩት የሚለው ኦፍ ከሆነ ኦን ታረጋላችሁ። ሶስተኛውና የመጨረሻው ዋን ሃንድ ሞድ የሚለው ነው። በአንድ እጃችሁ ብቻ ስልካችሁን ኦፕሬት ማድረግ የምትችሉበት ነው። ይሄን ለማድረግ አሁን ወደ ስልካችሁ ሴቲንግ ትሄዳላችሁ። ከዛ ወደ ታች ስክሮል በማድረግ አድቫንስ ኤንድ ፊቸር የሚለውን ትመርጣላችሁ። እሱን ከመረጣችሁ በኋላ ዋን ሃንድ ሞድ የሚል አለ። እሱ ኦፍ ከሆነ ኦን ታረጋላችሁ። እንደዚህ በማድረግ መጠቀም ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ።